ቋንቋና ባህል የአንድ ብሔር የማንነት መገለጫ መስታወት ናቸው። አንድን ቋንቋ መማር ፊደልን ከመለየት ባሻገር የቋንቋ ባለቤት የሆነው ብሔር ማንነት ባህልና እሴትን ለማወቅ ይረዳል። የአንድ ብሔር ቋንቋና ባህልን ማሳደግ የሚቻለው መደበኛውን ትምህርት በመከታተል ብቻ ሳይሆን በስነ ጽሑፍ ዘርፍ የተለያዩ ኪነ-ጥበባዊ ትዕይንቶችንና ጽሑፎችን በማዘጋጀትም ጭምር ነው። ሀገራችን የተለያዩ ቋንቋዎችና ባህሎች ባለቤት የሆኑ ብሔሮችን ያቀፈች ስትሆን ባለፉት ዓመታት የነበረው አስተዳደራዊ ስርዓት ብሔሮች የራሳቸውን ቋንቋና ባህልን እንዳያሳድጉና ጎልቶ እንዳይታዩ ምክንያት ሲሆን ቆይቷል። የሲዳማ አፎና ባህል ቅርብ ዓመታት ወዲህ መደበኛው ትምህርት ወይም ካርኩለም ተጠንቶ በከፍተኛ የትምህርት ተቋማት አንዱ የትምህርት ክፍል ወይም ዲፓርትመንት ሆኖ ቢከፈትም በኪነ-ጥበብ ዘርፍ በኩል ግን ያለው ሚና ዝቅተኛ እንደሆነ ይነገራል። በኪነ-ጥበብ ዘርፉ የሲዳማ አፎና ባህልን ለማሳደግ እቅድ ይዞ የተመሰረተው አዳሬ የኪነ-ጥበብ ቡድን ሰሞኑን ዝግጅቱን ለታዳሚ አቅርበዋል። ቡድኑ በዘርፉ ብዙ ስራ ለመስራት እቅድ እንዳለው የማህበሩ አባላት ይናገራሉ። የአዳሬ ኪነ-ጥበብ ማህበር ከተመሰረተ 3 ወራት እድሜ ብቻ ነው ያለው። በእነዚህ የተለያዩ የኪነ-ጥበብ ስራዎች ይቀርባሉ። ግጥም፣ መነባነብ፣ ድራማ፣ ቲያትር የመሳሰሉት የሚቀርቡበት ሁኔታ ነው ያለው። ምክንያቱም ኪነ-ጥበቡ ሁሉንም ነገር ያካተተ ስለሆነ እና ከተመሰረተ በ3 ወራት ውስጥ ጥሩ ጅምር እንቅስቃሴ ያደረገ ያለበት ሁኔታ ነው ያለው። ዋናው የተመሰረተበት ዋናው ዓላማ ምንድነው? ሐዋሳችን በተደጋጋሚ ተሸላሚ ከተማ ናት። በተለያዩ መሰረተ ልማቶች ማለት ነው። በውበቷ በመሰረተ ልማቶች ትሸለማለች። በአርት ረገድ ግን ያን ያህል ስሟ ሲጠራ አናይም። ይህንንም ከሐዋሳ ከተማ በርካታ ደራሲያን መውጣት አለባቸው፣ በርካታ ገጣሚያን መውጣት አለባቸው፣ በርካታ የመድረክ መሪዎች መውጣት አለባቸው፣ የሚዲያ ባለሙያዎች መውጣት አለባቸው ብለን ነው በዋናነት ይህንን ማህበር ያቋቋም ነው። ከዚህም በተጨማሪ ሲዳማ ብሔራዊ ክልላዊ መንግስት የስራ ቋንቋ ሲዳምኛ እንደመሆኑ መጠን የሲዳማ ቋንቋን የአርት ወይም የኪነ ጥበብ ወይም የስነ ጽሁፍ ቋንቋ ለማድረግ ነው ትልቁ ዓላማችንና አሁን እንደ ክልል ራሱን ችሎ የወጣው ብሔሩ ማለት ነው የተለያዩ ማህበራዊ ኢኮኖሚያዊና ፖለቲካዊ ተግባራትን ያከናውናል። እነዚህ ደግሞ በአርት መታጀብ አለባቸው ብለን ነው የምናስበውና ከዚህም በተጨማሪ ወጣቶችን ከማነጽ አንፃር መሰል ክበባት መበራከት አለባቸው ብለን ነው የምናምነው። እያንዳንዱ አካል የመንግስት አካላትም ሆነ ባለሀብቶች በእነዚህ በዘርፉ መሳተፍ አለባቸው እና ይህንን ማህበር ከዚህ አንፃር ነው ወጣቶች ለማነጽ የስነ ጽሁፍ ቋንቋ ለማድረግ ቋንቋውን ከዚህ አንፃር ነው ያቋቋመው። አዳሬ ዓላማው በመጀመሪያ ደረጃ ኪነ ጥበብን ለማሳደግ ነው። በተለይ ደግሞ የሲዳማን ባህል
በደንብ ለማስተዋወቅ ከሀገር አቀፍ አልፎ ዓለም አቀፍ ለማድረግ ነው። ምክንያቱም የሲዳማ ባህል ላይ ምንም አይነት ስራ እስካሁን ድረስ ስላልተሰራ አዳሬ ላይ ደግሞ በሁለቱም ቋንቋዎች ነው የሚሰራው በሲዳምኛና በአማርኛ አብሮ ስለሚሰራ ይህንን ነገር በደንብ ለማሳደግ ትልቅ ሚና አለው ማለት ነው። ሐዋሳ ከተማ ትልቅ ከተማ ናት። በተለይ ኪነ ጥበቡ ሞቷል ማለት ይቻላል። ይህም ደግሞ መንግስትንም ይመለከታል። መንግስታዊ አካላት መደገፍ አለባቸው። አሁን ሀገራችንን እየመሩ ያሉ የተለያዩ የመንግስት ከፍተኛ የመንግስት የሥራ ኃላፊዎች ኪነ ጥበብ ላይ ሰርተው የለመዱ ቢሆን ይገባቸዋል። እና አሁን ለመጥቀስ ያህል የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ በኪነ ጥበብ ውስጥ ያሉ ሰዎች ናቸው። ኪነ ጥበብ ላይ ብዙ ሰርቶ ያሳለፈ ነው መሪያችን። ይሄው አሁን እያደረገ ያለውን ተግባር እንግዲህ መመልከት እንችላለን። ሌላው እንደ ከተማችን አሁን ሐዋሳ ላይ በጣም ብዙ ይቀራናል። ቲያትር ቤቶች የሉም። የተለያዩ የምትዝናናበት ማለት ይሄ የሙዚቃ ድራማ ነገሮችን እያዩ ወጣቶች አንድ ትምህርትም ይቀስማሉ፣ ይዝናኑበታል። አልቧሌ ቦታ አይሉ። እንደዚህ አይነት ነገሮች አሁን ቢስፋፉ ቢለመድ በጣም ተገቢ የሆነ ነገር ነው። እኔ እንደራሴ በጣም ተገቢ የሆነ ነገር ነው። እውነት ማለት መለመድ አለበት። አርት እንደመሆኑ መጠን ይህ አርት ደግሞ የሚመለከተው በመንግስት አካል ስር ባህልና ቱሪዝም ቢሮ ነው የሚመለከተውና ባህልና ቱሪዝም ቢሮ እንደነዚህ ያሉ የጥበብ ባለሙያ ልጆችን ወይም ጥበብ ይዘው የሚንቀሳቀሱ ልጆችን እንደ ክልል ቢደግፏቸው እላለሁኝ እና ብዙ ድጋፍ ያስፈልጋቸዋል። በዚህ በሲዳማ ክልል ውስጥ ሐዋሳ ላይም ወረዳዎች ላይም ቢሆን በአርቱ ብዙ አላደግንም፣ ብዙ መሰራት ይጠበቅበታልና ባህልና ቱሪዝም ቢሮ ይሄንን ተረድቶ እነዚህ ታዳጊ ልጆችን በሚገባ በሚችለው አቅም በሚያስፈልገው ማቴሪያል ቢደግፋቸው እነሱን ደግሞ ቢያበቃ ከአዳሬ ማህበር ኪነ-ጥበብ ማህበር ጋር በመሆን ቢረዳቸው የሚል አስተያየት ነው ያለኝ። በሐዋሳ ከተማ ላይ ከዚህ ቀደም ክበባት ቢኖሩም የመፍረስ አደጋ ነው ያጋጠማቸውና በርካቶች በራሳቸው ጥረት ሲያደርጉ የነበሩትን ቢሆኑ ተስፋ በመቁረጥ ወደ ኋላ የሸሹበት ሁኔታ ነው ያለው። ይህ ማለት በመንግስት በኩል ትኩረት አልተሰጠም ማለት ነው። አሁን ግን ባሉ አመራሮች ትንሽ የመስማት ነገር አላቸው። አሁን እንደግፋቸዋለን፣ በርቱ ማለት ራሱ አንዱ ማነቃቂያ ነው። ድጋፍ ይሄ ቃል ራሱ ትልቅ ነገር ነው። ስለዚህ ሐዋሳ ከተማ አስተዳደርም ሆነ የሲዳማ ብሔራዊ ክልላዊ መንግስት ምክር ቤት የሐዋሳ ከተማ ባህል ቱሪዝምና ስፖርት መምሪያም ከኛ ጋር ተቀናጅቶ እየሰራ ነው። የሐዋሳ ከተማ ምክትል ከንቲባም በጣም እደግፋቸዋለሁ፣ በርቱ፣ ቀጥሉ ብሎ የማበረታቻ ቃላት ነግረውናል። ድጋፍም እያደረገልን ነው የሚገኘው። አሁን ላይ እኛ ስንሰራ ምንም አይነት ድጋፎችን እያገኘን አይደለም። ወደ ተለያዩ ተቋማቶችም የመንግስት ቢሮዎችን በምንሄድበት ሰዓት ያን ያህል ድጋፍ እያደረጉልን አይደለም። ግን እኛ ይሄንን ሁሉ ነገር ተቋቁመን አሁን የሰራነውን ስራ አቅርበናል። ግን ምንም አይነት ድጋፍ እያገኘን አይደለም። በተለይ ባህልና ቱሪዝም ይሄ ስራ የነሱ አካል ስለሆነ ባህልና ቱሪዝም ቢደግፈን እኛን ደግሞ የተለየ ነገር ጥሩ ነገር እናቀርባለን። ምክንያቱም ወጣቶች የማይሆን ቦታ ላይ ከሚውሉ በእኛ ታቅፈው ጥሩ ነገሮችን ማሳየት ነው። አንደኛ ወጣት ማነጽ ነው። በዛ ላይ ደግሞ ይሄ ድጋፍ ቢደረግልን መንግስት ድጋፍ ቢያደርግልን ይሄንን አባላቶቹን በመሰብሰብ ጥሩ ነገሮችን ማሳየት እንችላለን። ግን አሁን ላይ ድጋፍ የሚያደርግልን አካል የለም። ይሄ አካል ግን ይሄንን ፕሮግራም ካየ በኋላ ድጋፍ ቢያደርግልን የተሻለ ነገር እንሰራለን። በጣም የዛሬው በጣም ጥሩ ነገር ነው ቢለመድ። ይሄ አሁን እኔ ማንሳት የምፈልገው ነገር መንግስት መደገፍ አለበት። በተለይ ከመስሪያ ቦታ አንጻር አዳራሾችን በማመቻቸት ለመጥቀስ ያህል አሁን የሲዳማ ባህል አዳራሽ ነው ይባል። ሁሌ ግን የመንግስት ስብሰባ ብቻ እነሱንም አሁን እነዚህ ኪነ-ጥበብ አቅራቢዎችን ለስብሰባ ማድመቂያ ብቻ ነው የሚጠቀሙት። ይሄ መሆን የለበትም። ወጣቱ ይምጣ፣ ይማር፣ ግንዛቤ ያገኝ፣ ይዝናና። አዳራሾች መመቻቸት አለበት። የሲዳማ የባህል አዳራሽ ነው አይደል? የሲዳማን ባህል በኪነ-ጥበብ ወጣቶች የሚያሳዩበት መንገድ ቢከፈት። ሌላም ሚሊኒየም አዳራሽም አለ። የሐዋሳ ከተማ የባህል አዳራሽ ነው የሚባለው። እዛም ሁሌ ስብሰባ ነው። ይሄንን ማሰብ አለባቸው። የመንግስት አመራሮች ማሰብ አለባቸው። ለኪነ-ጥበብ እድገት እነሱ ማሰብ መደገፍም አለባቸው። ይህን ማህበር ከጓደኞቼ ጋር መስራች ነኝ። እኔም ምንድነው የምጠብቀው ትልቅ ከዚህ በፊት ሌሎች ክልሎች የደረሱበት ደረጃ ደርሶ በተለያዩ ሚዲያ ላይ እንደምንመለከተው በኢትዮጵያ ደረጃ የተለያዩ የኪነ ጥበብ ባለሙያዎች አሉ። እዚህም ከሲዳማ ክልል ታላላቅ የኪነቱ ወይም የኪነ
ጥበብ ባለሙያዎች ወጥተው ከነዚህ ልጆች መሃል ደግሞ ታዋቂ ሆነው ማየት ይሄ ትልቅ ደስታዬ ነው። ድጋፍ የሚጀምረው እንደ ዛሬ እኛ የደገስነውን የስነ ጽሁፍ ድግስ መጥቶ ከማየት ይጀምራል፣ ከማበረታታት ማለት ነው። ስለዚህ ወጣቶች ራሳቸውን ይሄ ክፍት ነው በራችን። አንደኛ ስራዎቻቸውን በማቅረብ ይሄንን ማህበር መቀላቀል ይችላሉ። በተለያዩ ነገሮች መደገፍ ይችላሉ። በሐሳብም ማህበረሰቡም አርትን አንደኛ ደረጃ አጀንዳቸው አድርገው ሁለተኛ ደረጃ ሳይሆን አንደኛ አጀንዳቸው አድርገው መደገፍ አለባቸው። ባለሀብቱ መደገፍ አለበት። የከተማው አስተዳደርም ሆነ የሲዳማ ብሔራዊ ክልላዊ መንግስትም በርካታ የአርት ሰዎች እንዲፈጠሩ ድጋፍና ክትትል ማድረግ አለበት ብዬ ነው ማስበውና ዘርፈ ብዙ ነው እና አሁን የተወሰኑ ግለሰቦች ናቸው እየደገፉ ነው ያሉት። እኛ እስካሁን ድረስ በእኛ መካከል 62 ልጆች አሉ በእኛ ስር። እነዚህ ልጆች ካሰባሰብን በኋላ ቀጥታኛ ወደ ትሬኒንግ ነው የገባ ነው። ግን አሁን የተለያዩ ባለሀብቶችንም እንዲሁም ደግሞ የተለያዩ ተቋማቶችን ለመጠየቅ እየሞከርን ነው። ግን አሁን እንደ መጀመሪያ ስራችን እኛ ራሳችንን ለማሳየት ነው። ከዚህ በሚቀጥለው ስራዎቻችን ግን ቢደግፉን ለኛ የተሻለ ነው ብዬ አስባለሁ። ቡድኑ በሲዳማ ክልል ከሚገኙ ከተለያዩ ዲዛይነሮች ጋር በመተባበር ባህላዊ አልባሳትን ይዘታቸውን ሳይለቁ ለእይታ አቅርበዋል። Yalu
ባህላዊ አልባሳትን ከዘመናዊ አልባሳት ጋር በማዋሃድ ባህላዊ ይዘታቸውን ሳይለቁ ለህብረተሰቡ እያቀረቡ እንደሚገኙ ዲዛይነሮቹ ይናገራሉ። በመጀመሪያ ደረጃ ያው ኢቨንቱን እንደተመለከታችሁት እኛ ዋና ዓላማችን ባህላዊ አልባሳት ጀስት ባህላቸውን እንዲያዙ ነው ዘመነውና ወደፊት እንዲሄዱ ወይንም ደግሞ እያንዳንዱ ማህበረሰብ ባህሉን ወይንም ወጉን አውቆ ሁሉ ጊዜ ተጠቃሚ እንዲሆን ወይንም ደግሞ ሌላ የዌስተርን ወይንም ሌላ ሀገር ያሉትን አልባሳቶችን እነሱን ተጠቃሚ ከሚያደርጉ የራሳቸውን ባህላቸውን በዘመናዊ መልክም በምንም ያያረግን አቅርበን ባህሉን ወይንም ደግሞ ባህሉንም እንዲያውቁት ሁለተኛ ነገር አልባሳቱንም ደግሞ እንዲጠቀሙትና በደንብ በአገር አቀፍ ደረጃ ብቻ ሳይሆን ይሰራን ያለው ዓለም አቀፍ ደረጃ ላይ እንተዋወቅ ነው። ስለዚህ ይሄን ፕሮግራም ደግሞ ስናዘጋጀው በጣም ትላልቅ ዲዛይነሮች ሐዋሳ ላይ ያሉትን ወይንም ደግሞ መውጣት ያለባቸው አሉ ብለን ያሰብናቸውን ሴሌክት ማድረግ ከዚህም በላይ ብዙም ዲዛይነሮች አሉ። ግን ደግሞ አሁንም ከአዳሬ ኪነ-ጥበብ ተቋም ጋር በመሆን ይሄን የፋሽን ወይንም ደግሞ የባህል አውደሪ ስናዘጋጅ አንደኛ ነገር ዲዛይነሮቹ ራሳቸውን የሚያወጡበት፣ ሁለተኛ ነገር ወጣቱ ደግሞ ባህሉንም ይዘቱንም የሚያቀበት ነው። ወይንም ደግሞ ሁሌ ለባሽ እንዲሆን የሌላ ሀገር ልብሶችንም ደግሞ ወይንም ደግሞ ወደ ውጭ ሄዶ የነሱ ልብስ ከሚለብስ ለምን እዚሁ ያለውን የራሱን ባህል ዘመኑን በጠበቀ መልኩ ባህሉን ሳይለቅ እንዲለብስ በሚል እሳቤ ነበር ያመጣነው። 2 ዓመት አካባቢ ሆኖኛል የሲዳማን ልብሶች ዘመናዊ በሆነ መልኩ መስራት ከጀመርን። ያው በብዛት አፍሪካ ድሬሶች ነበርና ምሰራው ባህላዊውን ልብሶች በአፍሪካን ድሬስ ስታይል ብናደርገው እንዴት ነው ብለን ተሞከረ። በጣም የሚያምር ነበረ። የዛሬ 2 ዓመት አካባቢ በግሩፕ ሆነው የእጀቶችን ጨምበላላ ላይ አሳየን። በጣም ህዝቡ ተቀበለውና ከዛን ጊዜ በኋላ እንደሚታየው ከተማ ውስጥ በብዛት እየሰራን ነው። ሰውን በጣም እየተቀበለው ነው ያለው። ሰው ባህሉን ይወዳል ማለት ነው። ዘመናዊ ሆኖ ከተሰራለት ሰው ለመቀበል ዝግጁ ነውና ደግሞ ልብሱ ያምራል። ባህላዊውን ዘመናዊ አድርገን በማንኛውም ቦታ መልበስ በምንችልበት ሁኔታ ብንሰራው ልብሱ ያምራል። ከየትኛውም ልብሶች በላይ ውብ ልብስ ነውና ብዙ እንሰራዋለን። በዛሬው ላይም ደግሞ አይታችሁታል። አሪፍ ነገር አቅርበናል። የበለጠ መስራት እንችላለን። ደስ የሚል ነገር ነው ያለው። ባህላዊ አልባሳቱ ባህሉን ሳይለቅ በዘመናዊ መልክ አዘምነን ነው የምንሰራው። የተለያዩ ቬሎ ሰርተናል። የወጣቶች ሴቶች ወጣቶች የሚለብሱትን ለሰርግ የሚለበስ ለተለያዩ ዝግጅት የሚለበስ በተለያየ ዲዛይን ሰርተናል። ስንሰራ ግን ባህሉን ባለቀቀ ሁኔታ ነው የምንሰራው። ባህሉን እንደጠበቀ ማለት ነው። እኛ ባህል በራሱ ውበት ነው። ከምንም ጋር ማለት ምናስበውኛ አይሄድም ብለን ነው። ግን ውበታችን እስከሆነ ድረስ እኛውን የሰራ ነው በሲዳማ ነው። ስለዚህ ውበታችንን ሞር ምናሳይበት ለዓለም እናስተዋውቅበት ነው። ከዚህም ባለፈ ደግሞ የሲዳማን ብቻ ሳይሆን የራሳችን የሆነ የኢትዮጵያዊ ባህላችን ሙሉ መታየት የሚችል ጥሩ ጽድት ያለ ነገር ይወጣል ብዬ አስባለሁ። የሲዳማ ባህል አለባበሱ ኦብቪየስሊ በጣም ያምራል። እቃዎቹ ማቴሪያሎቹም በጣም ያማምሩ ናቸው። ፕሪንቶቹ በጣም ያማምሩ ናቸው። ኦልሞስት አሁን ላይ አሁን ባለው ስታንዳርድ ቢታዩ በጣም ሃይ ኳሊቲ የሆኑ ስታንዳርድ ኳሊቲዎች ናቸው በሸማኔዎች የሚሰሩትና ያንን እኛ ባህላዊ ከዘመናዊ የምናደርገው ምንድነው ባህሉን ያለቀቀ እንዲሆን እኛ በአጠቃላይ ኢትዮጵያ ውስጥ ብዙ አይነት ያለባበስ ስታይል አለ። እንዳየነው ወደ ሀመር ብንሄድ ራቁታቸውን ቢሆንም ግን መሸፈን የሚፈልጉት ቦታ ምናምን ይሸፍኑታል። ያ ምንድነው እኛ የምንቀላቅለው ዲዛይን ያንንም ያማከለ የሲዳማንም ያማከለ በአጠቃላይ የኢትዮጵያ ሕዝብን እንዴት ነው ልንገልጽለት የምንችለው በሚል ሁኔታ ነው። እቺን አነስ ያለች ያው ከኢትዮጵያ ውስጥ ቆርሰን ያወጣናት የሲዳማን ባህል እና ትንሽ ውበት ጨምረንበት ነው ለሕዝብ ያቀረበው። እኛ ይሄኛውን ስራ ስንሰራ በጣም በራሳችን ጥረት ነው። ድጋፍም ብዙም የክልሉ እንትን ደስ ይላል ድጋፋቸው፣ ግን በደንብ አልተሰራበትም። አሁንም እኛ ስንሰራ በክልሉ ወይንም ደግሞ በመንግስት ተቋማት ያሉትን ተቋማቶች ሌላ ነገር ላይ ሳይሆን እነዚህ የኪነ-ጥበብ ማለት የአንድ ሀገር ወይንም የአንድ አካባቢ ባህልን ወይንም ደግሞ ይዘትን የሚያስተዋውቅ ነገር ነው። ስለዚህ እሱን ለማስተዋወቅ ነው። እንደተመለከታችሁት ደግሞ በጣም አሪፍ በሆነ አቀራረብ ነው። ደስ በሚል ሁኔታ ነው ያየ ነው። አሁን እንደውም በጣም እየሰራን ያለ ነው። ምንም ለስራም
ለተለያዩ ዝግጅቶች እንዲለበስ አድርገን ነው እየሰራን ያለነው። ወጣቶች እንደፈለጉ እንዲለብሱ አድርገን ነው እየሰራን ያለነው። በሚያምር ሁኔታ ነው። በማንኛውም ሰዓት ለበዓላትም ለስራ እንዲሆኑ አድርገን ነው እየሰራን ያለነው። መጀመሪያ ጊዜ ተሻለ ነው። አሁን ገበያው የሚለብሰውም ሰው ወጣቱ የሚለብሰው ለማንኛውም እንደሚመች አድርገን ነው የምንሰራው። ለበዓላትም ለስራ መጠቀም ይችላሉ። ለባሹ ደግሞ ከአምናው ዘንድሮ የጨመረ ነው። አፍሪካን ስታይል ማለት በነገራችን ላይ የኛውንም ይዞ ነው። አሁን የእያንዳንዱ አገራት የተለያየ አለባበስ አለው። የኛም የአፍሪካ ስታይል ነው። የኛ የራሱ አለባበሳችን የአፍሪካን ስታይል ነው። አሁን ምንድነው ፍሪ ሳይዝ የሆኑ ፍሪ ስታይሎች የተለመዱ አይደሉም ኢትዮጵያ ውስጥ ነው። አሁን እሱን ነገር ብናመጣው ወጣቱ ይቀበለዋል፣ ወደ ራሱ ይመለሳል። የቻይና ልብሶች ብቻ መጠበቅ አይሆንም፣ ወይ ደግሞ የሌላ ሀገር ምርቶች መጠበቅ የለበትም። የራሱን በዘመናዊ መልኩ የትም ቦታ ላይ ለበዓል ብቻ አይደለም ማለት ነው። ሰው አሁን በፊት ከጨንበላላ ባህል ወይም ደግሞ የሆነ የፊቼ ጨንበላላ ካልሆነ ደግሞ የሆነ ባህል ሲኖር ሲምፖሲየም ሲኖር ብቻ ነው ይሄን የባህል ልብስ የሚለብሰው። አሁን ግን ዲዛይኑ ኮንቨርት አድርገነዋል ከዘመናዊ ጋር። አሁን ላይ በዚህ ሰዓት ኦኬዥናል የሚለበሰው አለባበስ ከዛ ጋር ሚክስ በማድረግ የምናቀርበው። አሁን ላይ አብዛኞቹ እንደውም ለሰርግ ይጠቀሙታል። ልብሶቻችን በጣም ብዙ ልብሶች ነው የምንሰራቸው። ለሰርግ የሚፈልጉ ለሰርግ እንሰራለን፣ ለመስክ ፎቶዎች እንሰራለን፣ ለጥንዶች ለካፕሎች እንሰራለን። ይሄ ማለት ምንድነው? ለዚህ ብቻ ፕሮግራም ለሴርሞኒ ብቻ አይደለም ይሄን ነገር የምንሰራው፣ ለዚህ ኢቨንት ብቻ አይደለም እኛ የምንሰራው። ኦኬዥናል ዴይ ቱ ዴይ እንዲለበስ የምናደርገው ምንድነው? ሃርድ የሆኑ ፋብሪኮችን ከዚህ ከሲዳማ ባህል ጋር በመቀላቀል ቆንጆ የሆነ ሉክ እንዲኖር አድርገን ያን ነገርም ለህዝብ እናቀርባለን። ብዙ ጊዜ ከተማ ላይ ያሉ የሚለበሱ ልብሶች የውጭ ይዘት ያላቸው ናቸው። ግን ቀለል ባለ ነገር ሁሉም ሰው ማጌጥ የሚችልበት ስለሆነ ኖርማል ዴይ አሁን እኛ ጋር ብትመጣ ኖርማል ዴይ የሚለበሱ ልብሶችን አዘጋጅተን ለከስተመራችን እናቀርባለን ማለት ነው። ባህሉን በለቀቀ መልኩ አይደለም። ባህሉን በዘመናዊ መልክ ሲባል ዘመኑንም አሁንም ያለውን ሰዓትም በመጠቀም ባህሉን ደግሞ ከዘመኑ ጋር በማጋራት ባህሉን የሚያስተዋውቅ ራሱን ኦሪጂናል ባህሉን ሳይሆን ባህሉን የራሱን የክልሉን ወይንም ደግሞ የአካባቢውን ባህል ዘመኑን ከጠበቀ ወይንም ደግሞ ወጣቱ ይለብሰዋል የምንለውን በዲዛይነሮች ወይንም ደግሞ ሰዓቱ እያደገ ነው። አሁን የለንም ትልቅ ሁሉም ሰው የዘመን የመጣበት ነው። ወጣቱ ደግሞ አዲስ ነገር ይፈልጋል። ይህን አዲስ ነገር ደግሞ ለምን ሌላ ነገር ከምንጠቀም ባህሉንም አያያዥ አድርገን ሁልጊዜ ተለባሽ አይሆንም በሚል ነው። ስለዚህ ባህሉን ስንል ምንድነው ዘመናዊውንም ባህላዊውንም ይዘቱን ባለቀቀ መልኩ ማለት ነው። በአጭር ጊዜ ሰርተን ያቀረብነው በእንትኑ ጥሩ ነኝ፣ ግን ረጅም ዝግጅት አላደረግንበትም። አንድ ሳምንት ባልሞላ ጊዜ 5 ቀን እንደዛ ነው የተዘጋጀ ነው፣ ግን ጥሩ ነበር። እንደዚህ አይነት ነገሮች ሾዎች ካሉ እንሰራለን። ረጅም ጊዜ ከሰራን ጥሩ ነገር መስራት ከዚህ የበለጠ ነገር እንሰራለን ብዬ አስባለሁ። አጭር ጊዜ ስለነበረ ነው። ከዚህ በኋላ ግን ረጅም ጊዜ ተዘጋጅተን ከዚህ የተሻለ ነገር እናቀርባለን። እንደኔ ይሄኛውን ስራ ለሚሰሩት ማስተላልፈው አንደኛው ባህሉ የሲዳማ ባህል ልብስ ባህሉን መልቀቅ የለበት። ያየኋቸው ነገሮችም አሉ የማይገናኙ ከብሔሩ በጣም የተለየ ነገር የተሰራውንም አይቻለሁ። መልቀቅም የለበትም። ባህሉን በጠበቀ ሁኔታ መሰራት አለበት። ተጠቃሚው ደግሞ አሁን ያለው ነገር ጥሩ ነው። በፈለገበት ሁኔታ ከተሰራ እየለበሰ ነው ያለው። ህብረተሰቡ ተጠቃሚ ቢሆን የራሱን ነገር የውጭውን ብቻ ሳይሆን የራሱን ተጠቃሚ ሆኖ የራሱን ባህል ደግሞ ማሳደግ አለበት። ባለን ትንሽ ነገር ነው ቤት ውስጥ ነው የጀመርነው። ነገር ግን አሁን ላይ በፊት ከጀመርነው አሁን ላይ ስራችንም እየታየልን ስለሆነ በጣም ህዝቡም ተቀባይነት ስላለው ሰፋ ብለን የራሳችን ሱቅ ከፍተን እየሰራ ነው። ወደፊት ደግሞ የምናስበው ምንድነው ምንድነው አሜሪካን፣ ፈረንሳይ ብዙ ሀገሮች ብንሄድ የራሳቸው የሚያስተዋውቁበት ለምሳሌ ጂንስ ሱሪ ብናይ ፈረንሳይ ነው የተጀመረው እና እነሱ እንዴት አድርገን ነው ይሄን ጂንስ ሱሪ በምን አይነት ሉክ ነው ለህዝቡ ማቅረብ አለብን ብለው ያሰቡት እና እኛ ምንድነው እዚህ አሁን ያለነው ሲዳማ ክልል ውስጥ ነው። እዚህ ክልል ውስጥ እስከሆነ ድረስ ደግሞ ይሄን ክልል ማሳየት እንዳለብን ስለምናስብ ልብሶቹን እንደ ጂንስ አይነት ጠንከር ያሉ ፋብሪኮች ሆነው እንዲሰሩና ህዝቡ እንዲለብሰው ሁሉም ሰው በማንኛውም ቀን ኢቨንትን ጠብቆ ሳይሆን ማንኛውንም ቀን ጠብቆ መልበስ እንዲችል ነው ዋና ያ ነው ሀሳባችን። እሱን ከፈጣሪ ጋር እናሳካለን። እኛ ወደፊት የምናስበው ነገር
አገራችንን ማስተዋወቅ ነው የመጀመሪያ ሐሳባችን። ስለዚህ አገራችንን የምናስተዋውቀው በምንድነው ብንል ያልተነካ ያልታየ ብዙ የራሳችን የሆነ ባህል አለን። ስለዚህ እሱን ነገር በማውጣት ነው ለህዝቡ ማሳወቅ የምንችለው። ስለዚህ ያው አብረን ያለን ወደፊት ያለው ሁላችንም በባህላችን መኩራት ይጠበቅብናል። የባህላችንን ልብስ እለት በለት ቅድም እንዳየነው እለት በለት እንድንለብሰው አድርገው ነው ያቀረቡልንና ሁላችንም ይህንን ልብሶች ብንጠቀም ጂንስ ሱሪ እንደምንለብሰው ወይንም ከላይ ቲሸርቶችን እንደምንለብሰው የባህላችንን ልብስ እለት በለት ብንጠቀም ይህንን እመክራለሁ። አንድ ባህል ያድጋል። አሁን ካለባበስ አሁን መድረኮች ላይ እንዳየሁት አለባበሱ አሁን አለባበሱንም አዘምነ ባህላዊውም እንዳለ ሆኖ አዘምነህም አሁን የሲዳማን ባህል አዘምነን በጣም ገራሚ የሆኑ አልባሳቶችን አሁን በፋሽን ሾው ላይ ተመልክቻለሁ። ይሄም ደግሞ መቀጠል አለበት። ሙሉ ባህላዊውንም የለበሱ አሉ። በጣም የሚበረታታ ነገር ነው። ባህልን ታስተዋውቃለ። ባህሉን የሚያቆሱ መጥቶ አዳራሽ ውስጥ ይታደማል፣ ያያል። መቀጠል አለበት። ባህልን በጥሩ ሁኔታ ያሳድጋል። አሁን መድረክ ላይ በድራማ መልክም አሁን በቋንቋ ወር በሲዳማ ቋንቋ ተናግረው ባህሉንም የማሳደግ ነገር በስነ ጽሁፍ የተለያዩ ነገሮችን የቋንቋውንም ያለባበሱንም ያሳድጋሉ። ባህሉ ጥሩ ነገር ነው። እንደዚህ አይነት ቢለመድ የራስ ባህል ቋንቋና እሴት ለማሳደግ ሁሉም በባለቤትነት መንቀሳቀስ አለበት የፕሮግራማችን መቋጫ መልእክት ነው።